አገው ዲሞክራሲያዊ ንቅናቄ የመንግስት ተቃዋሚ ነን። ሁሉም ሰው ማወቅ ያለበት ይሄ ነው። ተቃዋሚ ማለት ደግሞ ጠላት ማለት አይደለም። አስቡት። አገው ዲሞክራሲያዊ ንቅናቄ አዴን የመንግስት ተቃዋሚ ነን። የአማራ ክልል ብልጽግና ተቃዋሚ ነን። የአማራ ፋኖም ተቃዋሚ ነን። ተቃውሟችን ግን እስከመቼ ነው የሚለውን ማሰብ ያስፈልጋል። አንድ ሁለተኛ ተቃዋሚ ነንና ጠላት ነን የሚለው መካከል ላይ ልዩነቱን ማወቅ አለብን። መንግስትን እንቃወማለን ማለት የመንግስት ጠላት ነን ማለት አለመሆኑን መረዳት ያስፈልጋል። በፖለቲካ አይን የአማራ ክልል ብልጽግና ተቃዋሚ ነን ስንል የአማራ ክልል ብልጽግና ጠላት ነን እያልን አይደለም። የፋኖ ተቃዋሚዎች ነን ስንል የፋኖ የሚያካሄደውን ፖለቲካና አመለካከት እና የፖለቲካ ስልት አንደግፍም ነው እንጂ ጠላቶች ነን እያልን አይደለም። አንደግፍም ብቻም ሳይሆን በዚህ ዙሪያ ላይ ለህዝባችን የሚደርሰው መከራ እና ሰቆቃም ካለ ይሄን እንመክታለን፣ እንገጥማለን እያልን ይሄንን ወደ ህዝባችን ካልደረሰ ግን አይመለከተንም። ፋኖ አገው ላይ ከሚያደርሰው ግፍና በደል አንጻር እንጂ ምን ገመግመው ፋኖ በሚከተለው አይዲዮሎጂ ላይ አለመሆኑን መረዳት ያስፈልጋል። ፋኖ ምንም ይከተል ምንም እኛ ግድ አይሰጠንም ለሌላው። ያገው ህዝብ ስንል የዋግ ላስታን ህዝብ፣ የዋግ ኽምራን ህዝብ፣ የቅማንትን ህዝብ፣ የአዊን ህዝብ እና አጠቃላይ የአማራ ክልል ላይ ያሉ ብሔር ብሔረሰቦችን ማንነትና የነሱን ብሔራዊ ሉዓላዊነትን እና ህልውና ላይ በማንነታቸው ላይ ምንም አይነት ጉዳት ማድረስ የለበትም። ይሄን ላደርጋለሁ ካለ ቀጥተኛ ጋር ነው የሚገጥመው ነው የነበረው፣ ከዚህ በፊትም የነበረው አሁንም ያለው። ከዚህ በዘለለ ግን የብሔር ብሔረሰቦችን እኩልነት እቀበላለሁ፣ ያገው የክልልነት ጥያቄን አከብራለሁ፣ ያገው አስተዳደርና ያገው ግዛቶች ላይ የፋኖ ሰራዊት ገብቶ አይበጠበጥም፣ ተኩስ አይፈጥርም ብሎ የሚስማማ ከሆነ ማንነጋገረው ኃይል አይኖርም ማለት ነው። ቅድመ ሁኔታዎች በዚህ ልክ ማሰብ ያስፈልጋል። ያገው ፖለቲከኛ፣ ያገው ብሔርተኛ በዚህ ልክ ማሰብ ያስፈልጋል። እና ገሌ ጋር እንደዚህ ሆኑ፣ እዚህ ደግሞ ተነጋገሩ፣ አንድ ጊዜ ከህወሓት ጋር እንዲሆኑ፣ አንድ ጊዜ ከፋኖ ጋር፣ ሌላ ጊዜ ከሻቢያ ጋር፣ ሌላ ጊዜ ደግሞ ሌላም አጀንዳ ልታመጡ ትችላላችሁ። ሁሉም አገው ግን መረዳት ያለበት የጠላትን ጫጫታ ሳይሆን እኛ የምንከተለውን እውነት እና የማህበራዊ መሰረታችን ህዝባችን ያነሳቸው ህዝባችን የጠየቃቸው መሰረታዊ የህልውና ጥያቄዎችን አንግበን በእነዚህ ዙሪያ ላይ ዓላማዎች ከግብ ለማድረስ ነፃነታችን ለማረጋገጥ የምናደርገው የትግል መስመራችን ላይ ቅንጣት ታህል ወዲህ ማወላዳት የለም። ለዚህ መሳካት ግን የትኛውንም ስልት፣ የትኛውንም አጋር፣ የትኛውንም ትብብር ግን ሊደረግ እንደሚችል ልነጋገር እንደሚችል እምነቱን ለአገው ዲሞክራሲያዊ ንቅናቄ ለአዴን ተውት። ኃላፊነቱን ለኛ ስጡን። ኃላፊነት ወስደን በዚህ ኃላፊነት ላይ ካጠፋንም ተጠያቂዎች ነን። በዚህ ኃላፊነት ላይ ዳር ካድርሰን ካሳካንም ደግሞ የታሪኩ ተቋዳሾች ነን። ለዚህ ትግል ግን መሳካት፣ ለአገው ነፃነት ትግል መሳካት ከግብ እንዲደርስ ለምናደርገው የትግል ጉዞ እንቅፋት ለመሆን ላይታች የምትሉ የጠላት መሳሪያ ለመሆን የምትሽቀዳደሙ አካላት ግን ከድርጊታችሁ እንድትቆጠቡ ማሳሰብ ፈልጋለሁ። አመሰግናለሁ።